Hello, እንዴት ናችሁልኝ? ደህና ናችሁ? እኔ በጣም ደህና ነኝ። I just want to do a video introduction about my upcoming content. Upcoming ልበለው እንጂ ጀምሬው ነበረ. Before I dive into the postpartum ተከታታይ ቪዲዮዎች, I just want to start it over at this point. The content that I'm going to make is about ልጆቻችንን ከ1 ዓመት እስከ 5 ዓመት ያሉ ልጆቻችንን ብናስተምራቸው ቤዚክ የሆኑ ስኪሎች ግን ለነሱ በጣም የሚጠቅማቸው እንደ ፊውቸር ራሱ ብዙ የሚጠቅማቸው ደስ እያላቸው ስለ ራሳቸው ስለ አካባቢያቸው አዌር የሆኑ ሶሻሊ ኢሞሽናሊ ኢንተሊጀንት እንዲሆኑ እንዲያድጉ ሰልፍ አዌር እንዲሆኑ ላይ ፎከስ ማድረግ እወዳለሁኝ እኔና ስለሱ እንድናወራ ስለሱ ኮንተንት መስራት ነው የጀመርኩት የነበረው እና just gonna start over. Let me say a little bit about myself. አዲስ እባላለሁኝ። ፕሪስኩል ማስተማር ሂደት ውስጥ የተማርኳቸው ያየኋቸው የታዘብኳቸው የጠቀሙኝ ብዙ ነገሮች አሉ። that there is so many በጣም የሚጠቅሟችሁ ነገሮች that I want to share with you guys. እና በሁለት ነገሮች ምክንያት ነው ይሄንን ኮንተንት ለመስራት የተነሳሳሁት። አንደኛ እኛ ወላጆች እንዴት ልጆቻችንን ከ1 ዓመት እስከ 5 ዓመት አሁን ዓለሙ ሩጫው በጣም ከባድ ከመሆኑ የተነሳ ያለን ኦብሰሽን ከአካዳሚክ አቺቭመንት at early age ላይ so like ልጆች ላይ በጣም ፕሬሸር ስለሚያደርግ ትንሽ ልጆቹ እንደ ልጅ ቢጮቱ ቢሳሳቱ እና ሌሎች ስኪሎች ላይ ግን ፎከስ ብናደርግ ለልጆቹም ይጠቅማቸዋል። 20-30 ሚኒት የማይፈጁ ነገሮች ናቸው ማለት ነው። ኤቭሪዴይ እንደ ወላጅ የምናደርጋቸው ነው የሚሆኑት። ሰው ላይክ ማድረጋቸው ልጆቹ መጥፎ ነው ያልኩኝ አይደለም። just as a ወላጅ ያለን ኤክስፔክቴሽን sometimes it might be too much እንዳየሁት ማለት ነው። እዚህ ብቻ አይደለም ኢትዮጵያ ማስተምር ነበር። በጣም early age ላይ ነው ማስተማር የጀመርኩት እና እስካሁን በዚህ ጀርኒ ውስጥ የታዘብኩት ነገር እሱን ነው እና sometimes it might not be fair ከኛ ፖይንት it might be fair ልጆቻችን ቶሎ አቺቭ አድርገው ተወዳዳሪ ሆኖ ኮምፒቲሽኑ ሃይ ስለሆነ ነው I understand but still ትንሽ አንዳንዴ አላደን። ሁለተኛው ነገር ልጆቻችን ቶሎ እንዲማሩ አቺቭ እንዲያደርጉ ወደ ትምህርት ቤት ወደ ፕሪስኩል ወደ ኪንደርጋርተን ስንልካቸው ኤቢሲዲ መቁጠር መደመር መቀነስ ሊችሉ ይችላሉ። ግን በጣም ቤዚክ የሆኑ አንድ ነገሮችን ሚስ መደረግ የሌለባቸው ላያውቁ ይችላሉ። እንደ ወላጅ ኩክ እያደረግን ወክ ስናደርግ ስንጮት አብረናቸው የምንላቸው የምናደርጋቸው በጣም ቀላል ነገሮች ነው የምነግራቸው ስኪሎቹ ወይም እናደርጋቸው ላይ በየጊዜው በየቀኑ ኤቭሪዴይ የምናደርጋቸው ግን ሲምፕል ይሄ ለኛ ብዙ ፕሬሸር ማይልብን ግን ልጆቹ ብዙ የሚማሩበት ማለት ነው። ፖስትፓርተሙ so far I'm done ከቨር ማድረግ ያለብኝን በሙሉ ከቨር አድርግ ያለው ብዬ አስባለሁ። ግን if there is anything like በመሀል ማየው ነገር የምታዘበው ነገር አለ እመለስበታለሁ። my content is about family, marriage, ልጅ አስተዳደግ እና postpartum ነው። so yeah ለዛ ነው ወዳችኋለሁ። ይሄንን ፔጅ ሼር አድርጉ ለምትወዷቸው ወላጅ ለሆኑ ልጆቻቸውን ለሚያሳድጉ ይጠቅማቸዋል ብላችሁ ለምታስቧቸው ሰዎች ማለት ነው። thank you so much ወዳችኋለሁ። happy parenting. bye bye